እንዴት ናችሁ ውድ የአቤል ቢጂ ቲዩብ ተመልካቾች? ይህ የአቤል ቢጂ ቲዩብ ፕሮግራማችን እንግዲህ በዚህ ርዕስ ጀምሯል ማለት ነው። አሁን የምንወያይበት ርዕስ ስለ ውሃ እንዲሁም ደግሞ ከውሃ ጋር የተያያዙ ነገሮች ነው። ስለዚህ ይህን ቪዲዮ እንድትመለከቱት እየጋበዝኳችሁ ወደ ቪዲዮ የማልፍ ይሆናል ማለት ነው። በመጀመሪያ ግን ላይክ፣ ሼር፣ ሰብስክራይብ የሚሉትን ባትኖችን ንኩና ያው ይህን ቪዲዮ በቀላሉ ማየት ትችላላችሁ ማለት ነው። ለማንኛውም አሁን ወደ ርዕሳችን ስንገባ የምንወያየው ስለ ውሃ ነው። ውሃ ማለት ያው ስለ ብዙ ነገሮች በብዛት በአካባቢያችን ራሱ ልናገኛቸው ከምንችለው ነገሮች ውስጥ ነው። የተፈጥሮ ሀብት ነው። ያውም ደግሞ ታዳሽ የተፈጥሮ ሀብት እንዲሁም ደግሞ ለተለያዩ ዘርፈ ብዙ የሆኑ ነገሮች እንጠቀምበታለን። ለምሳሌ ለመጠጥነት ሊሆን ይችላል፣ ለምግብ ማብሰያነት ሊሆን ይችላል። እንዲሁም ደግሞ ሌሎች ለውሃ ለሌሎች ነገሮች የሚያደርገው አስተዋጽኦ ከፍተኛ እንደሆነ ይታወቃል። ስለዚህ ይሄ ውሃ ከምን እንደተፈጠረ ለምን አገልግሎት እንደሚውል ከዛ በተጨማሪ ደግሞ ምን እንደሆነ ራሱ የምንነጋገርበት ሲሆን ውሃ በመጀመሪያ ውሃ የተፈጠረው ከሃይድሮጅን እና ኦክሲጅን ከተባሉ ሁለት ኤሌመንቶች ነው። ኤሌመንት ማለት ንጥረ ነገሮች፣ ሃይድሮጅን የሚባል ሌላ ኤሌመንት አለ፣ ኦክሲጅን ሌላ የሚባል ኤሌመንት አለ። እነዚህ አዘር ነን ሜታልስ የሚባሉት የሚካተቱ ኤሌመንቶች እርስ በርሳቸው በሚዋሃዱበት ጊዜ ግሉል ኦክሳይድ የሆነ ውሃን ይፈጥራሉ። ግሉል ኦክሳይድ ማለት ደግሞ ያው በሌላ ጊዜ ላይ አብራራላችኋለሁ። ግሉል ኦክሳይድ ማለት ከአሲዳማ ባህሪም የሌለው ቤዛማ ባህሪም የሌለው የተገለለ ወይም ግሉል እንደማለት ነው። ስለዚህ ግሉል ኦክሳይድ ውስጥ የሚመደበው ውሃ ነው ማለት ነው። ቀጥሎ ደግሞ የምናየው ነገር እነዚህ ሁለቱ ነገሮች ሲደባለቁ ውሃን ከፈጠሩ ውሃ ደግሞ ምን ሊያደርግ ይችላል? ውሃ እንግዲህ በጣም ዘርፈ ብዙ አስተዋጽኦ አለው። ከቤታችን ያሉትን ነገሮች ስራ እንድናካሄድ የሚረዳን እሱ ነው። የተለያዩ ማጠቢያዎች ምናምን። ከዛ ወጣ ባለ መልኩ ደግሞ ውሃ ለምን ነገር ይጠቅማል ብንል በዛው በኬሚስትሪ ውስጥ ብንሄድ ለአጸግብሮት ይጠቅማል። አሲድንና ቤዝን ለማጸግበር ያለ ውሃ አይቻልም። ምክንያቱም አሲዳማ ኦክሳይዶች እንዲሁም ቤዛማ ኦክሳይዶች ከውሃ ጋር ተጸግብረው ነው አሲድና ቤዝ የሚሆኑት ማለት ነው። ስለዚህ ውሃ ከኬሚስትሪ ጋር ያለው ከፍተኛ ቁርኝት አለው ማለት ነው። ሌላኛው ደግሞ ውሃ የተሰራበት ንጥረ ነገር ከሁለት ሃይድሮጅን እና ከአንድ ኦክሲጅን ነው። እነዚህ ሁለት ሃይድሮጅን በሁለት እጅ ሃይድሮጅን እና በአንድ እጅ ኦክሲጅን ማለት ነው። ስለዚህ ልክ እርስ በርሳቸው ሲጣመሩ አንድ ኦክሲጅን በዚህ እና ሁለት ሃይድሮጅን በአንድ ላይ በመሆን ውሃን ይፈጥራሉ ወይም H2O። ይህ ያው የኬሚስትሪ በኤሌክትሮን ኮንፊግሬሽን የሚሰራ ሲሆን ያው የኦ ኤሌክትሮን ኮንፊግሬሽን 2 ሲሆን የኤች ወይም የሃይድሮጅን ደግሞ ኤሌክትሮን ኮንፊግሬሽን 1 ነው። ስለዚህ በክሪስ ክሮስ ነው የሚሰራው። ይሄ ደግሞ የሌላ የኬሚስትሪ ቀመር ነው ማለት ነው። ይሄን ያው ስንደርስበት ወይም ደግሞ በሌላ ጊዜ ማቀርብላችሁ ይሆናል። ስለዚህ ይህ በሁለት እጅ ሃይድሮጅን እንዲሁም ደግሞ በአንድ እጅ ኦክሲጅን የተሰራው ይህ ኤሌመንት ማለት ነው የራሱ የሆነ የንጥረ ነገር ቅርጽ አካል አለው። ይህ የቅርጽ አካል ደግሞ በሶስት ሁኔታዎች ለመገኘት ከፍተኛ ጥቅም አለው ማለት ነው። ሶስት ሁኔታዎች ማለት ጋዝ፣ ፈሳሽ እንዲሁም ደግሞ ጠጣር ናቸው። ጠጣር በሚሆንበት ጊዜ ውሃ በሶስቱም ንጹህ ውሃ በሶስቱም ሁኔታዎች የሚገኝ ብቸኛው ነው ቁስ አካል ነው። ስለዚህ እነዚህ በጠጣር የምናገኝበት ዘዴ እነዛ እያንዳንዶቹ ንጥረ ነገሮች እርስ በርስ ተያይዘው እንዳይወርቁ በቃ እርሱ በርስ ተያይዞ ምንም አይነት እንትን አይኖርባቸውም። ስለዚህ ይህ ደግሞ ከፈሳሽ ወደ እንትን መቀየሩ ብርደት ይባላል። ይህ በዚህ በሚሆንበት ጊዜ ምንም መንቀሳቀስም ስለማይኖር ሊወዛወዝም ወይም ደግሞ ልክ እንደ ፈሳሽ ውሃ እንደዚህ ልንጠጣው አንችልም። እንደዛው በቃ እንደ ጠጠር ነገር እንደ ጠጠር ምናምን ጠንከር እንዳሉት ነገሮች ራሱን የቻለ ቅርጽ እንዲሁም ደግሞ ራሱን የቻለ ይዘት ይኖረዋል ማለት ነው። ሌላኛው ደግሞ ፈሳሽ ነው። ፈሳሽ ማለት ደግሞ
ያው በፊቱ ከጠጣር የሚወዛወዝ እነዛ እያንዳንዱ ንጥረ ነገሮች አያያዙም ስለዚህ የሚወዛወዝ እንትን ነው ይኖራቸዋል። ይሄም የሚሆንበት ምክንያት ደግሞ ባላቸው ሙቀት አማካኝነት ነው። ያ ማለት 0 ዲግሪ ሴንቲግሬድ ሲሆን እንትን ሙሉ በሙሉ በረዶ ይሆናል። ውሃ በረዶ ስለሚሆን ያው የሚንቀሳቀስ ምናምን ባህሪ አይኖርም። ግን ከዛ ያነሰ ከሆነ ግን ወደ ፈሳሽነት ይቀየራል ማለት ነው። ከዛ በኋላ ደግሞ ሌላኛው ሶስተኛው ሁለት ጋዝ ነው። ወደ ጋዝ ደግሞ የሚቀየረው በ100 ዲግሪ ሴንቲግሬድ ውሃ ሲፈላ በእንፋሎት መልክ ወደ ላይ ይተናል። የሚተነው ያ እንፋሎት ደግሞ ጋዝ ነው። በዛ ጋዝ ውስጥ እያንዳንዱ ንጥረ ነገሮች ወደ ላይ ስለሚሄዱ ያ ራሱን የቻለ ሁነት እንዲፈጥርም አርጎታል ማለት ነው። የነዚህም ነገሮች ደግሞ እያንዳንዳቸው ለተለያየ ነገሮች ጥቅም አላቸው። ይህ ደግሞ ስለዚህ ነገር ደግሞ ሌላ ካብራራሁላችሁ እስኪ አሁን ለምሳሌ የእሳት አደጋ ተከላካዮች ምንድነው የሚሰሩት? በውሃ ነው እሳት የሚያጠፉት። ይህ የእሳትና ውሃ ቁርኝትስ ምንድነው ብለን አሁን ደግሞ ስንመለከት እሳት ራሱን የቻለ ሌላ ኤሌመንት ነው። ውሃም ራሱን የቻለ ሌላ ኤሌመንት ነው። ነባር ኤሌመንት ወይም ደግሞ ነባር ንጥረ ነገሮች እርስ በርሳቸው በሚገናኙበት ጊዜ ግን ወይ እሳቱ ይጠፋል ወይ ውሃው ይተናል። አሁን ቢባል እሳት ባለበት አቅራቢያ ውሃ ቢጨመርበት እሳቱ እልም ብሎ ይጠፋል። ምክንያቱም የእሳቱ ቴምፕሬቸር እና የውሃው ቴምፕሬቸር ስለሚለያይ። እንዲሁም ደግሞ በእሳተ ገሞራ ራሱ ብንሞክረው እሳተ ገሞራ ማለት ቅልጥ አለት ማለት ነው። የቀለጠ አለት ያ ማለት በጣም ከፍተኛ የመፈጀት ሁኔታ ይኖራል፣ ግን የቀለጠ አለት ነው። ስለዚህ ከውሃ ጋር በሚገናኝበት ጊዜ በእንፋሎት መልክ ውሃው ይተናል። ከእንትኑ ጋር እያተጋጨ ከላቫው ወይም ደግሞ ከቅልጥ አለቱ ጋር እያተጋጨ ይተናል። ስለዚህ በዛ በሚተንበት ጊዜ ያንን ወደ ድንጋይ እየቀየረ ይሄድና ውሃው ደግሞ ይተናል ማለት ነው። ስለዚህ ምንም አይነት የሙቀትም ሆነ የቅዝቃዜ መጠን እንዳይኖረው ለማድረግ ከፍተኛ አስተዋጽኦ አለው ማለት ነው። ሌላኛው ደግሞ ውሃ በደመና ውስጥ ያለው ነገር ነው። ውሃ በደመና ውስጥ ከፍተኛ አስተዋጽኦ አለው። ፖዚቲቭ ኤንድ ኔጌቲቭ የሚባሉት ነገሮችም በዛ በተመሳሳይ ውሃ በደመና ውስጥ እንዴት ሊገኝ ይችላል? ይህ በትነት ወይም በኤቫፖሬሽን የተገኘ ነገር ነው። ኤቫፖሬሽን ወይም ደግሞ ትነት ማለት ደግሞ ከአንድ ቦታ ያ ማለት ለምሳሌ ከውቅያኖስ ወይ ከባህር ውሃ ይተናል በፀሐይ አማካኝነት። ያ የተነነው ደግሞ አንድ ላይ ወደ ሰማይ ይሄድና ራሱን ችሎ ደመና ይሆናል ማለት ነው በአንድ ላይ ተቀራጭቶ። ከዛ ላይ ያ ደመና በተለያዩ አቅጣጫዎች ይሰራጭና እዛ አካባቢ ዝናብ ይጥላል ወይ መብረቅ ይጥላል ወይ ነጎድጓድ ይከሰታል። እንዲሁም የመሳሰሉት ብዙ ነገሮች ይሆናሉ። ለምሳሌ የዝናብ አፈጣጠርን በዛ በኤቫፖሬሽን መንገድ ዝናብ በደመና ተቀናጀ። ከዛ በኋላ ልክ የሚዘንብበት በጣም ትናንሽ የውሃ ጠብታዎች በአንድ ላይ በመሆን ወደ ትላልቅ ወይም ደግሞ በዛው በበልግ ጊዜ ውስጥ ደግሞ እንደዛው ይዘንባሉ ማለት ነው። ያ ማለት ክብደታቸው እየጨመረ መጥቶ ከዛ ይወርዳሉ። ይህ ደግሞ ያው የሚታወቀው በእርግጥም ብዙዎቻችን እንደምናውቀው ያው ደመናው ጥቁር ሲሆን ምናምን ሊዘንብ እንደሆነ ይታወቀናል። ምክንያቱም ክብደታ እየጨመሩ ስለሆነ ለመውረድ ዝግጁ እየሆኑ ነው ማለት ነው። ስለዚህ ውሃ በዝናብ ላይ ያለው ነገር እንደዚህ ነው። በሌላኛው ደግሞ በበረዶ መልክ ደግሞ ይመጣል። የበረዶ መልኩ ደግሞ የሚከሰትበት ጊዜ ይቀዘቅዛል። በዛ 0 ዲግሪ ሴንቲግሬድ በሚሆንበት ጊዜ በሰማይ ላይ በጣም ሩቅ ከፍታ ላይ ነው ያለው። ስለዚህ በሚቀዘቅዝበት ጊዜ ራሱን የቻለ ፍንጥርጣሪ የሆነ በረዶ ይሆናል ማለት ነው። ወይ ያ በረዶ እንደገና ተቀናሽቶ በአንድ በረዶ ተለቅ ባለ በረዶ ወይ ይወርዳል ወይ እንደዛ ሆኖ ይወርዳል ማለት ነው። ስለዚህ ያ በረዶ ደግሞ ከፍተኛ ክብደትም ስለሚኖረው ኃይለኛም ስለሚሆን ጠንካራም ስለሚሆን ጠጣርም ስለሆነ የሚዘንብበት ኃይልም ፍጥነቱም ከፍተኛ ይሆናል ማለት ነው። ከፈሳሽ የበለጠ ከፍተኛ ስለሚሆን በጠጣር መልክ በበረዶ እናገኘዋለን ውሃን ማለት ነው። ልክ ቅድም እንደነገርኳችሁ በሶስት ሁነቶች ሲገኝ አንዱ በውሃ ነው ማለት በጠጣር ነው። ሌላኛው ደግሞ የመብረቅ አከሳሰት ነው። ይህ ደግሞ በጣም አስገራሚ እንዲሁም ደግሞ አሜዚንግ የሚሆን ነገር ነው። ምክንያቱም ይህ የሚከሰተው መብረቅ ፖዚቲቭ ኤንድ ኔጌቲቭ የሚባሉ ነገሮች አሉ። ፖዚቲቭ ኤንድ ኔጌቲቭ የሆኑ እነዛ ሁለቱ ነገሮች እርስ በርስ በሚገናኙበት ጊዜ መብረቅ ይፈጠራል። ይህ ኤሌክትሮን ማለት
ስለዚህ ይህ የሚሆንበት ጊዜ እርስ በርስ ይሳሳቡ የለ ፖዚቲቭ ኤንድ ኔጌቲቭ ልክ ማግኔት የሰሜን ዋልታ እንዲሁም ደግሞ የደቡብ ዋልታ እንደሚሳሳበው ሁሉ እነሱ በሚሳሳቡበት ጊዜ መብረቅ ይፈጠራል ወይም ነጎድጓዱ ይሰማል። በድምጽም ይሰማል ነጎድጓድ በድምጽ እንዲሁም ደግሞ በብርሃን በርግጥ ብርሃን ይቀድማል ከድምጽ በጣም ከፍተኛ በሆነ ርቀት ምክንያቱም የብርሃን ፍጥነትና የድምጽ ፍጥነት በጣም ከፍተኛ የሆነ ርቀት አላቸው። መጀመሪያ ራሱ የምናየው ብርሃኑን ነው እንጂ ድምጹን አንሰማውም። ልክ እንደዚህ በሚገናኙበት ጊዜ ድምጹ እስከሚደርስ ድረስ ብርሃኑ እዛ ታይቷል። ስለዚህ ያሉ አስተዋጽኦም ለመብረቁም ከፍተኛ ነው ማለት ነው። ምክንያቱም ውሃ በዛም ፖዚቲቭ ኤንድ ኔጌቲቭን ይይዝና ኔጌቲቭ ወደ ታች ይሆናል። ፖዚቲቭ ደግሞ ወደ ላይ ይሆናል። ስለዚህ እነዛ ድንገት በሚሳሳቡበት ጊዜ መብረቅ ስለሚፈጠር እነዛ ውሃዎች ደግሞ ለመውረድ ዝግጁ እንደሆኑ አንድ ምልክት ይሆናል ማለት ነው። ስለዚህ ይህ የዛሬው ቪዲዮአችን ደግሞ የተመለከትነው በዚህ ይበቃናል ማለት ነው። ምክንያቱም ስለ ውሃ ብዙ ነገር ማንሳት ከፈለግን ብዙ ነገር ማንሳት እንችላለን። ብዙ ነገር የምናውቀውን በውስጣችን የተማርነውን ወይም ደግሞ በራሳችን የሞከርነውን በቤተ ሙከራ የተሞከሩት ብዙ ነገሮች አሉ። ስለዚህ ውሃ ለዛሬ ይዤላችሁ የቀረብኩት ይሄንን ይመስል ነበር። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጉጡ ማለት ነው። ምክንያቱም የዛሬው ቪዲዮአችን በዚህ ጨርሰናል።